ሰላም ጤና ይስጥልን። ዛሬ እጅግ አንገብጋቢና የብዙዎችን ቤት የሚያንኳኳ መረጃ ይዘንላችሁ ቀርበናል። ትኩረታችንም ወጣትነታቸውን፣ ዕውቀታቸውንና ጉልበታቸውን ለሀገራቸው እድገት በቅንነት በገበሩ ጡረተኞች ላይ ይሆናል። በኑሮ ውድነቱ ክፉኛ እየተፈተኑ ያሉ ጡረተኞች ላቀረቡት ተደጋጋሚ የጥቅማ ጥቅም ጥያቄ መንግስት አዳዲስ እርምጃዎችን መውሰድ መጀመሩን አስታውቋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ምን አዲስ ነገር ይዞ መጣ? የጡረታ አበል ጭማሪው መቼ ተግባራዊ ይሆናል? ዝርዝር መረጃውን አንድ ባንድ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው ከመግባታችን በፊት ወቅታዊውን ሁኔታ እንቃኝ። በአሁኑ ወቅት በሀገራችን የሚታየው የሸቀጦች ዋጋ በየቀኑ መጨመር፣ የቤት ክራይ መናርና የትራንስፖርት ወጪ መባባስ ቋሚና አነስተኛ ገቢ ያላቸውን ጡረተኞች የኑሮ ጫና ውስጥ ከቷቸዋል። መንግስት በቅርቡ ለሲቪል ሰርቪስ ሰራተኞች የደሞዝ ማስተካከያ ማድረጉ ይታወቃል። ይህን ተከትሎም እኛስ የሚሉ ድምጾች ከጡረተኞች ዘንድ በስፋት እየተሰሙ ይገኛሉ። ጡረተኞች በሚያገኙት አነስተኛ አበል መሰረታዊ ፍላጎታቸውን ለማሟላት እየተቸገሩ መሆናቸውን በተደጋጋሚ ለሚመለከታቸው አካላት ሲገልጹ ቆይተዋል። አሁን ግን ይህ ጥያቄ ሰሚ ያገኘ ይመስላል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ከባለድርሻ አካላት ጋር ባደረገው ሰፊ የውይይት መድረክ ጡረተኞችን ተጠቃሚ ለማድረግ ልዩ ትኩረት ሰጥቶ እየሰራ መሆኑን ይፋ አድርጓል። በፌዴራል የግል ድርጅት ሰራተኞች ማህበራዊ ዋስትና የወላይታ ዲስትሪክት ኃላፊ አቶ አያሌ አይዛ እንደገለጹት በበጀት ዓመቱ 130 ሺህ አዳዲስ ሰራተኞች የማህበራዊ ዋስትና አባል መሆን ችለዋል። ይህ ማለት የተቋሙ የገቢ አቅም እያደገ መጥቷል ማለት ነው። ይህ የገቢ እድገት ደግሞ በቀጥታ ለጡረተኞች የሚሰጠውን የአገልግሎት ጥራት ለማሻሻልና አበልን ለማሳደግ ለሚደረገው ጥረት ትልቅ መሰረት ይሆናል። ተቋሙ አገልግሎቱን ይበልጥ ቀልጣፋ ለማድረግ የ2 ቢሊዮን ብር በጀት መድቦ ወደ ስራ መግባቱን አስታውቋል። ዋናው ትኩረትም የቴክኖሎጂና የዲጂታላይዜሽን ስራ ላይ ነው። ከገቢዎች ቢሮ ጋር በመቀናጀት የሰራተኞቻቸውን የጡረታ መዋጮ በወቅቱ የማይከፍሉ ድርጅቶች ላይ ጥብቅ ክትትል ይደረጋል። መዋጮ በወቅቱ መሰብሰብ የጡረታ ፈንድ ጠንካራ እንዲሆንና መንግስት ለጡረተኞች የሚደረገውን የጥቅማ ጥቅም ማሻሻያ በዘላቂነት እንዲያከናውን ትልቅ አቅም ይፈጥራል። አሰራሩ በቴክኖሎጂ መታገዙ ደግሞ መጉላላትን ያስቀራል። ጉዳዩ የፌዴራል ብቻ ሳይሆን የክልሎችም ትኩረት ሆኗል። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ ቀመሪያ ረሻድ እንደገለጹት መንግስት የዜጎችን ተጠቃሚነት ለማረጋገጥ የጡረታ ዕቅድና ፈንድ ማሻሻያ እያደረገ ይገኛል። ይህም የጡረተኞችን የመግዛት አቅም ለማረጋጋትና ማህበራዊ ዋስትናን ለማጠናከር ትልቅ ፋይዳ ይኖረዋል። በአጠቃላይ መንግስት ለሀገራቸው የደከሙ ጡረተኞችን የኑሮ ሁኔታ ግምት ውስጥ በማስገባት ተገቢውን የጥቅማ ጥቅም ማሻሻያ ያደርጋል ተብሎ በከፍተኛ ሁኔታ ይጠበቃል። እኛም የአቢሲኒያ ፖስት ቤተሰቦች ከጡረታ አበል ጭማሪ ጋር የተያያዙ ማንኛውንም አዳዲስ መረጃዎች በቅርብ ተከታትለን ወዲያውኑ ለእናንተ የምናደርስ ይሆናል። የዛሬው መረጃችን ይሄንን ይመስላል። መረጃዎቹ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫን አትርሱ።